ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁ? ከአሰልቺው የዓለም አቀፍ ጨዋታዎች በኋላ በ12ኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብሮች በዕለተ ቅዳሜ ቀን 9 ሰዓት ከ30 እስከ ሰኞ ምሽት 5 ሰዓት ድረስ በሚደረጉ ጨዋታዎች የሚቀጥል ሲሆን የሳምንቱ ታላቅ ጨዋታ በሰሜን ለንደን አርሰናል ከቶተንሃም፣ ማንቸስተር ሲቲ ከኒውካስትል ዩናይትድ፣ ማንቸስተር ዩናይትድ ከኤቨርተን፣ ሊቨርፑል ከኖቲንግሃም ፎረስት እና ቸልሲ ከበርንሌ የሚያደርጓቸው ጨዋታዎች በጉጉት ይጠበቃሉ። በቅድሚያ በዕለተ ቅዳሜ በኢትዮጵያ ሰዓት አቆጣጠር ቀን 9 ሰዓት ከ30 22,000 ተመልካች በሚይዘው ተርፍ ሙር ስቴዲየም በርንሌ ከቸልሲ የሚገናኙ ሲሆን የዚህ ጨዋታ የመሃል ዳኛ ፒተር ባንክ በቫር ዳኝነቱ የተሰየሙት ሮበርት ጆንስ ሆነዋል። በጨዋታው ከፍተኛ የማሸነፍ ግምት የተሰጠው ለቼልሲዎች ሲሆን ቼልሲዎች በሁሉም ውድድር ላይ ባለፉት 5 ጨዋታዎች 3 ጨዋታዎችን በድል ሲያጠናቀቁ በአንድ ጨዋታ አቻ ተለያይተው በአንዱ ጨዋታ የተረቱ ሲሆን በአንጻሩ በርንሌዎች ከባለፉት 5 የመጨረሻ ጨዋታዎች ሁለቱን ድል ሲያደርጉ በ3 ጨዋታዎች ተሸንፈዋል። የቼልሲን የጉዳት ዝርዝር ስንመለከት ኮል ፓልመር፣ ሌቪ ኮልዊል እና ኦሱጉ እንደማይሰለፉ የተረጋገጠ ሆኗል። በጨዋታው የማይኖሩ ተጫዋቾች ናቸው። አጠራጣሪ ሁኔታ ላይ የሚገኙት ቤልጂየማዊ ሮሚ ላቪያ፣ ባዴሻሌ በጉዳት አጠራጣሪ ሁኔታዎች ነው ያሉት። በጨዋታው የመሰለፍ እድል ይኖራቸዋል ተብሎ ይጠበቃል። ሌላው ምሽት 12 ሰዓት አመሻሽ ላይ በሚጀምረው ተጠባቂ ጨዋታ በአንፊልድ ሮድ እንግዲህ ሊቨርፑል ኖቲንግሃም ፎረስትን ያስተናግዳል። ከባለፉት 5 የመጨረሻ ጨዋታዎች 3 ሽንፈቶችን ያስተናገዱት ሊቨርፑሎች በተመሳሳይ ችግር ውስጥ የሚገኙትን ኖቲንግሃም ፎረስትን የሚያስተናግዱበት ጨዋታ በእጅጉን የሚጠበቅ ይሆናል። ይህን ጨዋታ በመሃል ዳኝነት የሚመሩት አንድሪ ማድሊ ሲሆኑ በቫር ዳኝነቱ ጄምስ ቤል ተመድቧል። የባለፈው ዓመት የሊጉን ዋንጫ ያሳኩት አርነ ስሎት በዚህ የውድድር ጊዜ በከፍተኛ ሁኔታ እየተፈተኑ ሲሆን ይህንን ጨዋታ ግን የማሸነፍ ቀዳሚውን ግምት ተሰጥቷቸዋል። ፎረስቶች በወራጅ ቀጠናው ላይ እየዳከሩ ይገኛሉ። የሊቨርፑልን የጉዳት ዝርዝር ስንመለከት ጣሊያናዊ ጆቫኒ ሊዮኔ ለረጅም ወራቶች በሜዳ ላይ የማይኖር ተጫዋች ነው። ጀርሜን ፍሪምፖንግ፣ አሊሰን ቤከር አጠራጣሪ ሁኔታ ውስጥ የሚገኙ የቀዮቹ ተጫዋቾች ናቸው። በጨዋታው በይበልጥ ጀርሜን ፍሪምፖንግ ይመለሳል ተብሎ ይጠበቃል። ምሽት 2 ሰዓት ከ30 በዕለተ ቅዳሜ ከ50,000 ተመልካች የመያዝ አቅም ያለው ማራኪው ሴንት ጄምስ ስቴዲየም ላይ ኒውካስትል ዩናይትድ ከማንቸስተር ሲቲ ሲገናኙ የዚህ ጨዋታ የመሃል ዳኛ ሳሙኤል ባሮት ይሆናሉ። በቫር ዳኝነቱ ክሬግ ፖውሰን የተሰየሙ ሲሆን በጥሩ አቋም ላይ የሚገኙት ማንቸስተር ሲቲዎች በሁሉም መድረክ ከባለፉት 5 የመጨረሻ ጨዋታዎች 4ቱን ድል ሲያደርጉ አንድ ሽንፈት በአስቶን ቪላ ብቻ ነው የተሸነፉት። የፊት መስመራቸው አጥቂ ኤርሊንግ ብሮት ሆላንድ እጅግ በጣም አስደናቂ ጊዜ ላይ ነው የሚገኘው። ጨዋታው እንግዲህ ከፍተኛ የማሸነፍ ግምት የተሰጠው ለማንቸስተር ሲቲዎች ነው። ኒውካስትል ዩናይትድ እንዳለፉት ዓመታት በዚህ ውድድር ዓመት በጥንካሬው እየቀጠለ አይደለም። ይህን ጨዋታ በጉጉት ይጠበቃል። ብቸኛው የማንቸስተር ሲቲ ተጫዋች በጉዳት ላይ የሚገኘው ክሩሼ ማቴዮ ኮቫሲች ነው። በዚሁ በዕለተ ቅዳሜ አመሻሽ 12 ሰዓት ላይ በተመሳሳይ ሰዓት በርከት ያሉ ጨዋታዎች ይደረጋሉ። 12 ሰዓት ላይ ቦርንሞዝ ከዌስትሃም በቫታሊቲ ስቴዲየም የሚያደርጉት ጨዋታ ይጠበቃል። ብራይተን ከብሬንትፎርድ በአሜክስ ኮምፕሌክስ ስቴዲየም ላይ የሚደረግ ጨዋታ ነው። ወልቭስ በሞሊኒዮ ክሪስታል ፓላስን ያስተናግዳል። ፉልሃም በክራቫን ኮቴጅ ከድንቁ ሰንደርላንድ ጋር የሚያደርጉት መርሃ ግብር በእጅጉን ይጠበቃል። እንግዲህ በዕለተ ቅዳሜ የሚደረጉ ጨዋታዎች ናቸው። ፕሪሚየር ሊጉ በዕለተ እሁድ በሚከናወኑ 2 ጨዋታዎች ሲቀጥል አመሻሽ 11 ሰዓት ላይ ሊድስ ዩናይትድ ከአስቶን ቪላ ይገናኛሉ። በዕለተ እሁድ በእጅጉን የሚጠበቀው የሰሜን ለንደን ደርቢ የሳምንቱ ታላቅ ጨዋታ ምሽት 1 ሰዓት ከ30 በኤምሬት ስቴዲየም አርሰናል ከቶተናም የሚያደርጉት የሰሜን ለንደን ደርቢ ጨዋታ በበርካታ
የተጫዋቾች ጉዳት እየታመሰ የሚገኘው አርሰናል ጎረቤቱ ቶተንሃም ሆትስፐርን ያስተናግዳል። ይህን ታላቅ ጨዋታ በመሀል ዳኝነት የሚመሩት ማይክል ኦሊቨር፣ በቫር ዳኝነቱ ስቱዋርት አትዌል የተመደቡ ሲሆን አርሰናሎች ከመጨረሻዎቹ 5 ጨዋታዎች 4ቱን ድል አድርገው በአንድ አቻ ተለያይተው በድንቅ ግስጋሴ ላይ የሚገኙ ሲሆን በአንጻሩ ቶተንሃሞች ከባለፉት የመጨረሻ 5 ጨዋታዎች 2 ድል ብቻ ነው ያስመዘገቡት። 2 ጨዋታዎችን በሽንፈት አጠናቀው 1 ጨዋታ አቻ አስመዝግበዋል። ይህን ጨዋታ በከፍተኛ ሁኔታ የማሸነፍ ግምት የተሰጠው ለመድፈኞቹ አርሰናሎች ሲሆን በዚህ የውድድር ዓመት ቶተንሃሞች ከሜዳቸው ውጪ ብዙ ነጥብን በመሰብሰብ ከቀዳሚዎቹ መደዳ ላይ የተቀመጡ ክለብ ሆነዋል። ለአርሰናል ሌላው ፈተና ነው። እንግዲህ የቶተንሃሞች ከሜዳቸው ውጭ ያላቸው ሪከርድ ጥሩ መሆኑ ለአርሰናሎች በትልቁ ፈተና ይሆናል ተብሎ ይጠበቃል። የጉዳት ዝርዝርን ስንዳስስ በአርሰናል በኩል ጋብርኤል ማጋሌሽ፣ ጋብርኤል ሱስ፣ ማርቲን ኦዴጋርድ፣ ካይ ሉካስ ሃቨርት በጉዳት ምክንያት በጨዋታው እንደማይኖሩ የተረጋገጠ ሲሆን ሪካርዶ ካላፊዮሪ፣ ቪክቶር ዮኬሬሽ፣ ጁሪየን ቲምበር፣ ጋብርኤል ማርቲኔሊ፣ ኖኒ ማዱዌኬ አጠራጣሪ ሁኔታ ውስጥ የሚገኙ ተጫዋቾች ናቸው። እንግዲህ ይሄ ለአርሰናል በእጅጉን አሳሳቢ ነው። በይበልጥ የጋብርኤል ማጋሌሽ አለመኖር በእጅጉን የሚጎዳቸው መሆኑን ምንም ጥያቄ የሚነሳበት አይደለም። በቶተንሃም በኩል ዶሚኒክ ሶላንኬ፣ ስዊድናዊ ዲያን ክሎዞቭስኪ፣ ጄምስ ማዲሰን፣ ይቪስ ቢሱማ፣ በርግቫል በጨዋታው እንደማይኖሩ የተረጋገጠ ሲሆን ሪቻርልሰን ባለፈው ሳምንት ከማንቸስተር ዩናይትድ ጋር በነበረው የቶተንሃም ሆትስፐር ሜዳ ጨዋታ ላይ በቀይ ካርድ በመውጣቱ ምክንያት ይህ ጨዋታ ያልፈዋል። እንግዲህ ግሬ፣ ራዶ ድራክሰን፣ ቤን ዴቪስ አጠራጣሪ ሁኔታ ውስጥ ይገኛሉ። የሳምንቱ የመጨረሻ ጨዋታ በዕለተ ሰኞ ምሽት 5 ሰዓት ላይ በግዙፉ ኦልትራፎርድ ስቴዲየም ማንቸስተር ዩናይትድ ከኤቨርተን የሚገናኙ ሲሆን ባለሜዳዎቹ ማንቸስተር ዩናይትዶች ከባለፈው የመጨረሻ 5 ጨዋታዎች 3 አሸንፈው በ2 አቻ የተለያዩ ሲሆን ይህን ጨዋታም የማሸነፍ ከፍተኛውን ግምት ያገኙት ባለሜዳዎቹ ማንቸስተር ዩናይትዶች ናቸው። ይህን ጨዋታ በመሀል ዳኝነት የሚመሩት ቶኒ ሃሪንግተን፣ በቫር ዳኝነቱ ፖል ሃዋርድ የሚመሩት ይሆናል። የማንቸስተር ዩናይትድ የጉዳት ዝርዝር ስንዳስስ ብቸኛው ለማንቸስተር ዩናይትድ በዚህ ጨዋታ አገልግሎት የማይሰጠው አርጀንቲና ሊሳንድሮ ማርቲኔዝ ይሆናል። እንግዲህ ማንቸስተር ዩናይትዶች ባለፉት 5 ጨዋታዎች ላይ ምንም አይነት ሽንፈትን አላስመዘገቡም። 3 ጨዋታዎችን አሸንፈው በ2 አቻ መውጣታቸው ይታወሳል። በዚህ ሳምንት እንግዲህ በዚህ ጨዋታ ምን ይገጥማቸዋል አብረን የምንመለከት ይሆናል። የፕሪሚየር ሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ26 ነጥብ ከአናት ሆኖ እየመራ ይገኛል። ማንቸስተር ሲቲ በ22 ነጥብ ሁለተኛ ደረጃ ላይ ነው። ቼልሲዎች በ20 ነጥብ ሶስተኛ ደረጃ ላይ ሲቀመጡ አዲስ አዳጊውና አስደናቂው ሰንደርላንድ በ19 ነጥብ አራተኛ ደረጃ ላይ ተቀምጧል። ቶተናም በ18 ነጥብ አምስተኛ ደረጃ ላይ ሲቀመጥ አስቶን ቪላ በ18 ነጥብ ስድስተኛ፣ ማንቸስተር ዩናይትድ በተመሳሳይ 18 ነጥብ ሰባተኛ፣ በተመሳሳይ 18 ነጥብ ሊቨርፑል 8ኛ ደረጃ ላይ ተቀምጧል። በወራጅ ቀጠና ላይ ዌስትሃም ዩናይትድ በ10 ነጥብ 18ኛ ደረጃ ላይ ሲቀመጥ ኖቲንግሃም ፎረስት በ9 ነጥብ 19ኛ ደረጃ ላይ የተቀመጠ ሲሆን በወራጅ ቀጠናው የመጨረሻ ግርጌ ላይ የሚገኘው ወልቨርሃምፕተን ወንደረርስ በ2 ነጥብ የመጨረሻ ደረጃ ላይ የተቀመጠ ክለብ ሲሆን የፕሪሚየር ሊጉን የከፍተኛ ግብ አስቆጣሪዎችን ስንመለከት ኖርዌይ ድንቁ አጥቂ ሮቦቱ ኤርሊንግ ብሮት ሃላንድ 14 ጎሎችን አስቆጥሮ ከፊት እየመራ ሲሆን በብዙ ርቀት እንግዲህ ከተከታዩ በ6 ጎሎች ልቆ ይገኛል። በሁለተኛ ደረጃ ላይ የሚገኘው የብሬንትፎርዱ ብራዚላዊ ድንቅ አጥቂ ኢጎር ቲያጎ በ8 ጎሎች ሲከተል ማቴታ፣ ዴኔ ዌልቤክ እና ሴሜኒዮ በ6 ጎሎች ተከታትለው በፉክክሩ ላይ ይገኛሉ። እንግዲህ በዚህ ሳምንት የሚደረጉ ጨዋታዎች በእጅጉን አጓጊ ናቸው። በመጨረሻም እንግዲህ ለምትደግፏቸውና ለምትወዷቸው ክለቦች መልካም ውጤትን እየተመኘን በአዳዲስ መረጃዎች እስከምንገናኝ የዋዛ ቤተሰቦች የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ በጤና በሰላም ቆዩልን።